እና የአውቶማቲክ ሚሊዮነር ስርዓት ወይም ደግሞ ሲስተሙን ምን ብሎ ያስቀምጣል? አንደኛ ቁጠባን አውቶማቲክ ማድረግ ማለት ነው። አውቶማቲካሊ ታገኛለህ፣ ካገኘው ገቢ ላይ 10% 20% እንደ አቅምህ ቁጠባ ላይ አውቶማቲካሊ ወዲያው ባንኩ እንዲያስገባ ማመቻቸት። ሌላው ኢንቨስት ላይ አውቶማቲክ ማድረግ። ቁጠባ ሰፍቶ ትልቅ ገንዘብ መያዝ የምትችል አይነት ሰው ስትሆን ደግሞ የተሻለ ትርፍ ያለውና አስተማማኝ የሆኑ ነገሮች ላይ አውቶማቲክ ማድረግ። ሌላው ክፍያን አውቶማቲክ ማድረግ፣ ቅጣት እንዳይመጣብህ በጊዜ ባለመክፈል ተጨማሪ ቅጣት ተጨማሪ ወጪ ውስጥ ከመግባት በፊት አውቶማቲክ ማድረግ፣ ወጪዎችን ወዲያው መብራቱን ውሃውን አውቶማቲካሊ እንዲከፍል ማድረግ። ሌላው ከእዳ ነፃ መሆን፣ በተለይም ከፍተኛ ወለድ ያለባቸውና ኦሬዲ ብድር ተበድረ ከፍተኛ ወለድ እየወደደ የምትመልሳቸውን ነገሮች ቶሎ ብሎ መጨረስ ማለት ነው። እና አጠቃላይ የመጽሐፉ ቁልፍ መልእክቶች ምንድነው? የገቢ መጠኑን ማወቅ ይኖርቦታል። በገቢ መጠኑ ምንድነው መለየት ያስፈልጋል። ሌላው ሀብት ለማፍራት የፋይናንስ አውቶማቲክ ማድረግ፣ ፋይናንሱን አውቶማቲክ ማድረግ በጣም ወሳኝ ነው። ትንንሽ የዕለት ተዕለት ወጪ ተከማችቶ ትልቅ ሊሆን እንደሚችል በማሰብ ባላስፈላጊ ነገሮች ትንንሽ ብለን በምናስባቸው ነገሮች የሚባክነውን እያንዳንዱን ገንዘብ መቆጠብና ገንዘቡ እንዴት እየፈሰሰ መሆኑን ማይንድ ማድረግ ያስፈልጋል። ሌላኛው ነገር አውቶማቲክ ቁጠባና ኢንቨስትመንት ሊኖር ያስፈልጋል ማለት ነው ህይወቱ ውስጥ። ቢያንስ ኢንቨስትመንቱ ሌተሮን እንኳን የምትደርሱበት ቢሆን አሁን እንደጀማሪ የቁጠባ ባህል የቁጠባ ልምድ መኖር አለበት ማለት ነው። ልክ አካውንቶ ላይ ገቢ እንዳገኙ ደሞዝ እንደተከፈሉ ወይ በሆነ ስራ ሰርተው ፔመንት እንደወሰዱ ከዛ ላይ የሆነው ፐርሰንት ለቁጠባ ለኢንቨስትመንት እንዲውል መጀመሪያ ራሱን የመክፈል ልማድ ማዳበር ያስፈልጋል ማለት ነው። እና ይህንን አውቶሜት በማድረግ በዛሬ አረጋዋለሁ ነገ ሂጄ ባንክ እንዲያርጌ ከቁጠባ እንትን ወደ ቁጠባ አስገባለሁ የሚለውን አይነት እና በእርሶ ላይ የተመሰረተውን ነገር እርሶ ማድረግ ባይችሉ ገንዘቡ ባክኖ እንዳይቀር አውቶማቲክ ማድረጉ እጅግ ጠቃሚ ነገር ነው ማለት ነው። እና እንዲሁ በማጠቃለያ ለማለት ያክል ምንድነው ዘ አውቶማቲክ ሚሊዮነር መጽሐፍ የፋይናንስ ሁኔታችን ለመቆጣጠርና ሀብት ለማፍራት የሚፈልጉ ማንኛውም ሰው አንብቦ በህይወቱ ተግብሮ ሊጠቀምበት የሚችል አይነት መጽሐፍ ነው። ገቢው ምንም ይሁን ምን ገቢው ትልቅ መሆን ወይ ትንሽ መሆን ሳይሆን ዋናው ነገር ቁልፍ ሐሳቡ ምንድነው? በህይወቱ ምን ያገኙትን ገንዘብ በትክክል ለሚፈለግ ዓላማ ለህይወቱ ውስጥ ለሚያስፈልጉ ነገሮች ብቻ እየዋሉ መሆኑን ማረጋገጥ እና ገንዘብ ለእርሶ መስራት የሚችልበት ደረጃ ላይ በፍጥነት መድረስ እንዲችሉ የሚመከር መጽሐፍ ነው ማለት ነው። እና እነዚህ ነገር በማድረግ ገንዘቡን አውቶማቲክ በማድረግ ሁል ጊዜ ገንዘብ አገኛለሁ ሁል ጊዜ እሰራለሁ ግን ምን እንደሆነ የት እንደገባ አላቅም ከሚል አዙሪትና ከእንደዚህ አይነት ነገር ራስዎን ማዳን እንዲችሉ ምክር ሀሳብ የሚያቀርብ መጽሐፍ ነው። ጊዜ ካለው ተሰፋ አድርገው መጽሐፉን እንዲያነቡ ጋብዛለሁ። ይህ ለግለሰብ ልማት የራስ ማገዣ መጽሐፍ ዳሰሳ ነው። አብራችሁ ስለቆያችሁ አመሰግናለሁ። አብሬያችሁ የነበርኩት ዳጊ ነኝ። ደህና ሁኑ።